ሰላም ተማሪዎች እንዴት ናችሁ? በዛሬው ቪዲዮ በብዙዎቻችሁ ጥያቄ መሰረት ስለ ግል ኮሌጆች መግቢያ ነጥብ ሙሉ መረጃ አንድ ባንድ አስረዳችኋለሁ። ለቻናሉ አዲስ ከሆናችሁ ሰብስክራይብ ብታደርጉ በጣም ደስ ይለኛል። በዚያ ላይ ደግሞ እናንተም አዳዲስ መረጃ ሲኖር ቶሎ ይደርሳችኋል። ወደ መረጃው ስናልፍ ብዙ ተማሪዎች ቴሌግራም ላይም እዚህ ዩቲዩብ ኮሜንት ሴክሽን ላይም ስለ ፕራይቬት ኮሌጅ መግቢያ ነጥብ እና የመሳሰሉትን በጣም ጠይቃችሁኛል። ዛሬ የምንመለከተው የግል ወይም የፕራይቬት መማር የሚፈልጉ ተማሪዎች መግቢያ ነጥብ ስንት ነው የሚለውን እንግዲህ እስከዛሬ ማለትም ብርሃኑ ነጋ ከመምጣታቸው በፊት ከ2014 በፊት መቁረጫ ነጥብ ነበረው። ከዋናው ማለፊያ ነጥብ ትንሽ ዝቅ ያለ ያመጡ በግል ገብተው ዲግሪ መማር ይችሉ ነበር። ነገር ግን ፕሮፌሰር ብርሃኑ ነጋ ከመጡ በኋላ ነገሮችን ኮምፕሊትሊ ቀይረዋል እና በአዲሱ ሕግ የፍሬሽማን ማለፊያ ነጥብ ያላመጣ ተማሪ በግል ፕራይቬት ኮሌጆች ውስጥ ገብቶ መማር አይችልም። ነገር ግን አምና እንደተመለከት ነው ለሪሚዲያል መግቢያ ነጥብ ያላመጡ ከሪሚዲያል መግቢያ ትንሽ ቀነስ ተደርጎ በግል ኮሌጆች እንዲማሩ ተደርጎ ነበር። ማለትም አምና 204 ነበር፣ ከሱ ትንሽ ቀነስ ተደርጎ ሪሚዲያል በግል ኮሌጆች እንዲማሩ ተደርጎ ነበር እና ዘንድሮም ምንም አዲስ የተባለ ነገር ስለሌለ በዛው ይቀጥላል ብዬ አስባለሁ። እና ጉዳዩን ጠቅለል ሳረግላችሁ ፕራይቬት ወይም ለግል ኮሌጅ ማለፊያ ነጥብ እና የዩኒቨርሲቲ መግቢያ ነጥብ ተመሳሳይ ነው። 297 ግዴታ ማምጣት አለባችሁ በግል ለመማር። ይሄን ማለፊያ ውጤት ያላመጣ በግል ዲግሪ መማር አይችልም ማለት ነው። እና የግል ኮሌጆች ምን ሊሰሩ ነው ካላችሁ ደግሞ ምን ሊያስተምሩ ነው? አብዛኛው ተማሪ ማለፊያ ከመጣለት ዩኒቨርሲቲ የሚገባው የታወቀ ነገር ነው እና ማለፊያ ነጥብ ያላመጣ ተማሪ ነበር በፊት ላይ ኮሌጆች ውስጥ የሚገባው እና አሁን ላይ ኮሌጆች ምን ሊሰሩ ነው ማንን ሊያስተምሩ ነው ካላችሁ ደግሞ አንደኛ ሪሚዲያሎችን ተቀብለው ያስተምራሉ። ሁለተኛ ደግሞ ማለፊያ ነጥብ መጥቶላቸው በቦታ ርቀት ምክንያት ሊሆን ይችላል፣ በአንዳንድ ነገሮች ምክንያት ከፍለው መማር የሚችሉ ተማሪዎችን ማለፊያ ነጥብ መጥቶላቸው እነሱን ያስተምራሉ። ሶስተኛ ደግሞ ከቴክኒክና ሙያ ያደጉ ተማሪዎችን ያስተምራሉ ማለት ነው። እና የዛሬው መረጃ ይህን ይመስል ነበረ። አዲስ አፕዴት ሲኖር ቶሎ አሳውቃችኋለሁ። የዛሬው መረጃ ይህን ይመስላል። በቀጣይ ቪዲዮ እስከምንገናኝ ይመቻችሁ።